ካማሺ ዞን 16 ሰዎች ተገለዋል፣ 14 ሰዎች ቆስሏል ተባለ። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል ጋር በሚያጎራብትበት ቀበሌ ታጣቂዎቹ በደረሱት ጥቃት 6 ህጻናትን ጨምሮ ቢያንስ 16 ሰዎች መገደላቸውንና 14 ሰዎች መቁሰላቸውን ነዋሪዎችና አንድ የክልሉ ምክር ቤት አባል ተናግረዋል። የክልሉ ሰላምና ጸጥታ ቢሮና ነዋሪዎቹ በቀበሌው ለተፈጸመው ጥቃት ሸኔ ሲሉ የጠሩት የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ አድርገዋል። ታጣቂዎቹ በቤኒሻንጉል ጉሙዝ ክልል ምዥጋ ወረዳ ወደሚገኘው አንገር ሚጢ ቀበሌ በመግባት ጥቃት የፈጸሙት ትናንት ረቡዕ ግንቦት 13 ቀን 2017 ዓ.ም ከንጋቱ 12 ሰዓት ገደማ ጀምሮ መሆኑን ሁለት ነዋሪዎችና የክልሉ ምክር ቤት አባል አቶ ለሜሳ ኔኖ ተናግረዋል። ታጣቂዎቹ ወደ ቀበሌው ነዋሪዎች ቤታቸው በመግባት ተኩስ መክፈታቸውን ነዋሪዎች ገልጸዋል። ያለምንም ግጭት 12 ሰዓት ላይ ነው መተው ሰው መጨፍጨፍ የጀመሩትም ብለዋል ነዋሪዎቹ። ቤተሰቦቻቸው የተገደሉባቸው ሌላ ነዋሪ በበኩላቸው ንጋት ላይ ጀመረው ጥቃት ቀኑን ሙሉ መዝለቁን ተናግረዋል ሲል ቢቢሲ ዘግቧል።